ያያ ስጋ በልተህ ታውቃለህ? አላውቅም። አይተህ ታውቃለህ? አላውቅም። አላየሁም፣ አልበላሁም፣ አላየሁም። ሳይ ግን እንኳን ማየት በልተህ የበላም ትመስለኛለህ። ያያ ስጋ? አዎ። አይ ያያ አልበላሁም። የውሻ ስጋ በልቼ አውቃለሁ። አይደለም ያያም በልታል። የት? እንደውም የውሻ ትክክል በግ ፍየል ስለምትወዱ የፍየል ስጋ ነው ብላችሁ ውሻ ልትበሉ ትችላላችሁ። ለዚህ ሀገር አይደለም፣ ኮሪያ ነው፣ ሳውዝ ኮሪያ ነው። በቃ አህያ ደግሞ እዚህ በልታል። የት ጋር? ምን እዚህ ሚዲያ ላይ ባለፈ አመት ቀርቧል። ከዚህ በፊት ሚዲያ ላይ ሰምቻለሁ። በተለይ ቅርብ ቀን ደግሞ አሁንም ቅርብ ጊዜ እዚሁ አለ ያንተው ሰፈር እዚሁ። ስለዚህ የአህያ ስጋ ለይታችሁ ለምን እንደማታውቁት ሁሌ እየነገርኳቸው ለምን እንደማትሰሙኝ ግራ እኮ ነው የምታጋቡኝ። በምንድን ነው የሚለየው? የአህያ ስጋ ልክ ትሪ ላይ ታስቀምጣለህ አይደለም? እንቀጠቀጣል። ምን ይላል? ወዴት ነው የሚለው? አመድ ወደ አፈር ጣለኝ። ለመውደቅ ማለት ነው። ለመውደቅ ከትሪው ላይ ለመውደቅ እንቀጠቀጣል። ልክ መሬት ላይ ስታስቀምጥ ጸጥ ይላል። አመድ ላይ ሲሆን አመዱ ተረት አለ። የአህያ ስጋ አልጋ ሲሉት አመድ ነው ምናምን የሚባል። አህያ ስጋ አልጋ ሲሉት አመድ ሲጀመር ለምንድን የኛ በሻ ሲተርት ራሱ አተራረቱ ራሱ አይታል። አይደብርም? ይሄ ምን ያደርጋል? ስጋ አልጋ ላይ ምን ያደርጋል? የሚመሳሰል የሚገጥም ደስታ ላይ ግጣሙ ይገጥማል እንዴ? በፍጹም አይገጥም። ለምንድን ነው የሚገጥም ግጥም የማትገጥሙት? ስተረትሩ ተረት መስሏችሁ ስተረትሩ በውሸት አባዜ ተረታችሁ ውሸት የማይመሳሰል ተቃራኒ ሁሌ ሁለት ግራ እግር አስተሳሰብ ምን ያደርጋል? ትሪ ላይ ይቀመጣል። የአህያ ስጋ ትሪ ላይ ሲሉት አመድ ይላል ብሎ ጥሩ ነው። ትሪ ላይ ሳህን ላይ አልጋ ላይ ከሚሆን ትሪ ላይ አልጋ ላይ ምን ሰው ነው እንጂ የሚተኛ እንዴ? አንተ ያያ ክፍል ልተኛ ነው እንዴ? አልጋ ላይ የሚቀመጠው ሚስት አስቀምጠው አያ አልጋ ላይ ቀርቶ እኮ አያ እንዴት ነው ያያ ስጋ እንዴት ነው አንተ አልጋ ላይ የምታስቀምጠው? የበሬስ የምንኛውም ነገር አልጋ ክፍል ምንድነው? ወደ አልጋ የማይገናኝ ለምን ታገናኛላችሁ? አልጋና ስጋ ምን ያገናኛል? ለነገሩ ትክክል ልክ ያያ ስጋ በልተው ወደ አልጋ ገብተህ ስተኛ አልጋ ላይ ይደብራል። ያያ ስጋው ከውስጥ ወደ ሰከራ ገብተህ እስኪወጣ ድረስ መሬት ተኛ ይላል። ያኔ ነው የምንከባለለው። ለዛ ይመስለኛል ያመሳሰሉትና የተረቱት። አንፈርድም ቶሎ ብለን መፍረድም እኮ ያስፈራል። ምናልባት ተረቱን የተረተው ሰውዬ ያያውን ስጋ በልቶ ወደ አልጋ ላይ ሄዶ ውስጡ ሆኖ አፈር አለው እየተንፈራገጠ እንዴ ያያ ስጋ የበላ ቀን አንተ አሁን የሆነ ቀን እንደውም ስትራገጥ ሰው አይቶካል። እኔን ሰው አይቶካል። በምን ምክንያት ስትራገጥ ሰው አይቶካል? በስህተት በልቼ ያያ ስጋ በስህተት በልቴ ነው፣ ግን እግር ስታነሳ ሰው አይተዋል። ሰውን ለመምታት ብለህ እኔ በፍጹም እኔ እግር ኳስ ሜዳ ነው እግር ኳስ ስለሚጫወቱ ግን ሰው ስትመታ ልትመታ እግር ለዛም ወደፊት አይደለም እንዲህ ወደ ኋላ ፍንቀጥ ዘለል ጠለብ ብለህ እግሪን ጣል ስታደርግ ሰው አይቶካል። ወይ ኳስ ሜዳ ከሆነ እንጂ እኔ በጣም በሰላም በቃ ያያ ስጋ ነው። ያያ ስጋ ዛሬ ደግሞ የሚመጣ ጉድ ከባድ ነው። ያያ ስጋ በልታችሁ ነው። ስለዚህ እነኚህ አሁን ያያ ስጋ በልቶ ብቻ ሳይሆን ራሳችሁ ያያ አስተሳሰብ ኒሞሪያቸው አያ ነው። እኔ ከሞትኩ ሰርዶ አይብቀል አስተሳሰብ እኔ ኢትዮጵያ ውስጥ ሆኜ ካልመራው ቆይ ለምሳሌ ሀብታሙ አያሌው ከኢትዮጵያ የወጣ መቼ ነው? ቆይቷል አይደል? ዶክተር ከመምጣታቸው በፊት ነው። ዶክተር አብይ ከመምጣታቸው በፊት ነው። ምሽሽት ያው እንግዲህ ሽሽት ነው። የአማራን ፋኖ ጅም አድርጎ ያስፈጃ አንዱ ሀብታሙ አያሌው ነው። ሙጭቅ አድርጎ ፋኖን ያስፈጃ። የአሁኑ ፋኖ አይደለም። የአሁኑ ፋኖ ሳይሆን የቀድሞ ፋኖ በጦርነቱ ጊዜ ነበረ ጊዜ ማለት አይደለም። ትክክለኛ ፋኖ ከኛ ጋር የነበሩት ከቀይሮ ጋር የነበረውን ስለው አሁን ያለ ፋንዶ ሳይሆን ያውኑ ፋንዶ ነው። ፋኖ አይደለም እኮ ያውኑ ፋንዶ ነው። ፋንዶ ነው። ፋንዶና ፋኖ ይለያያል። ምንድነው ልዩነታቸው? የፋንዶና የፋኖ